ስትመጣ የምታወራው ነገር በጣም እንግዲህ ነው። ይምራን ምን ይመስላል? ዝም ብሎ አንተ ደግሞ ምንድነው ትፈራለህ? ሴታ ሴት ነው የምትመስለው። ምን ሆነ ነው አንተ ኡስታዝ ብለህ መምህር አይደለም? ሳይፈቀድላት ዲሲፕሊኑ እንጂ ነው። ትልቅ ሴት እየሆነች ማሆይ እያሉ ነው የሚሉት አብዛኛው። ሲደረዛ ሊጣ ከሊጥ ጋር ተለጣለጥ እኔ ጋር የምታወራ አልፈቀድኩልህም። ኡስታዝ ተብለህ እማሆይ እባክሽን ትልቅ ሴት ነሽ፣ እንደ እድሜሽ ተከበሪ አሉ አሉ። አታውርዷት። ጀግና ሴት ነሽ። አታውርዷት። ወንድ ሁን እንደውም እሺ። ትልቅ ሰው ነሽ እኮ ማሆይ። መረጃ ላሳይና ያልከው ለምንድን ነው ሳይፈቀድልህ የምታወራው? እንደዚህ አይነት እንትን አለ ብሽሽቅ አይሁን ነው ያልኩሽ። እንደ ሕፃን ነው እኮ የምታወሪው አይደለም። መረጃ ስል ምን አስፈራ? እሺ ብለህ አሳይ ነው የሚባለው እንጂ ለምንድን ነው ስታወሪ ተረጋጊ ነው የተባልሽ? እኔ መረጃ አታውጪ አላልኩሽም ማሆይ። ተረጋጋው። ኦልሬዲ የተረጋጋው ነኝ። ኦልሬዲ የተረጋጋሽ አይደለሽም። አንደኛ ነገር ያው ትሳደቢያለሽ ምናምን። አትረበሽ። አሁን ኡስታዝ አይደለም እንዴ? ምን ሆነ ነው? በቃ የተረበሽ እኮ አንቺ ነሽ። ተረጋጊ። እስቲ ይምራን አብረዳት። እሺ ገና እንትን ሩጣ ያልጠገበች ናት። ትልቅ ሰው ናት። እንግዲህ 40 ዓመት 50 ዓመት ውስጥ ናት ያለችው። ግን እንደ ሕፃን ነው የሚያደርጋት እኮ። አንተ እኮ ዙሮ አይነ ልቦና ያለ እንደ ሕፃን ነው የሚያደርጋት። እንግዲህ እስቲ እንትን በላት፣ አረጋጋት። ገዳይ እኮ ነው ክርስቲያንን የምታጨፈጭፍ። ቆይ ላሳይ ኡስታዝ አንዴ አታውርዳችሁ፣ ላሳይ። ቆይ እንደዚህ ነው ያጋችሁ ይል እንዴ? ዝም ብለህ ማንዲ ያሳይ። እንደዚህ ነው ያው ያላ በቃ ነግቢማ ሆይ አሁን ሁሉም ይወጣናል። በቃ ሁሉም ይወጣናሉ። ኡስታዝ ሄድባትና ደግሞ ጨምራለሁ። አይ ኧረ እኔ ምንም ችግር የለውም እኮ። ግን ምንድነው መሰለህ ትልቅ ሰው ናት። እንደ ትልቅነቷ አይቻታለሁ ምናምን ያየዋት መሰለኝ። እና ትልቅ ሴት ናት። እንደ ትልቅነቷ እንደ ተረጋግታ ብታወራ፣ ሌላ ቀንም ስትመጣ እንደ ብታረጋጓት ጥሩ ነው። የምታወራው አብዛኛውን ነገር የሆነ እልህ ነገር ነው እና አይ ቲንክ በእድሜዋ ብታስብ ጥሩ ነው። ተሳዳቢ ናት በዛ ላይ ደግሞ ማለት ነው። እና አንዳንዴ ለቤቱ ካልመጠነ እንደዚህ አይነት ሰው ባታስገቡ ጥሩ ነው ባይ ነኝ። ጥቅም እንደሌለው ካወቃችሁ ማለት ነው። እና ይሄን ለማለት ፈልጌ ነው። ጨርሻለሁ። ይምራንዬ አይ ጀዛከላ ኡስታዝ። እንትን ነው እቺ ልጅ ያው 40 ዓመቷ ነው። ኦልሞስት ወደ 45 ሄዳለች፣ አርጅታለች። እና ያለችውም ውጭ ሀገር ነው ተብለዋል። ተረዷት። መደበሪያዋ ነው ማለትም በቃ ስራ የላትም። ለዛ ነው ቢላህ አለይኩም የ40 ዓመት ሴት እኮ ተቀምጣ ልጆቿን ታሳድጋለች፣ ትንከባከባለች እንጂ ገብታ አንተ ሊጣ ምናምን ይባላል እንዴ? አሁን እኮ አፏን የሚገርመኝ አፏ እኮ የሚገርመኝ እንደዚህ ሆነ አንተ እንደዚህ አድርገህ እንደዚህ አድርገህ ምን አይነት ማሆነሽ? እሷ የምታወራን እኮ ዱርዬዎች እኮ ያወሩትም ዱርዬዎች እኮ እንደዚህ ያወሩ። እሷ አንተ እንደዚህ ትለጣም ምን ነካሽ? ኡስታዝ አይደለ እንዴ? ምንድነው የምትወረው? አንተ ደግሞ ተባባሪ ታገዛታለህ አይደለ? ይገርማል እኮ ስትሳደብ ጎበዝ ይላታል። ያ ጀማ ምን አይነት አምሮ ነው ያለው? በአላህ እየተሳደበች እሱ ደግሞ ጎበዝ ይላታል። አንተ እኛ ነገር ልጅቱ እየተሳደበች እኮ አለችው። እየተሳደበች አንተ ጎበዝ ትላለህ። አያችሁ ክርስቲያኖች የሚደግፉት የሚሳደብን ሰው ነው። ስትሳደብ ጀግና ላውራ ወይ ታወራለህ እና አሁን እሷ ነገር እውነቱን የተናገረ አንዴ የጀመርኩትን ልጨርሰው። ዋሂድ ጎበዝ አታስወጣት ማለት አሁን ወንድ ሆንክ። በጣም ጎበዝ። አትሳደቢ። ከሰደሽ አውርሻለሁ። ከተሰደብሽ አውርሻለሁ። እኔ አልተሳደብኩም። እኔ እኮ ቁርአን ያለውን ነው እንጂ ተሳደብኩ። ከተሳደብክ እሺ እንደ ምንድን ነው እማሆይ ሰው አትሳደቢ። ኡስታዝ ሆይ ሀሳብ ያሰው በሀሳብ ሞግጂ ካቻልሽ ማለት ነው። አሁን አንቺ የምናስገባሽ ለምንድን ነው? ባለፈው 2 መምህር አምጥተሻ 3ኛ መምህር አለ ይመጣ ካላምጪና ነው ወይ ካልሆነ ልትወርጂ ነው አለ 3ኛ መምህር። እስኪ አሁን ደግሞ ቀጥታ አሁን ተዋት። 3ኛ መምህር አለሽ? ታረኝ ሰለ እሺ ቀጥያ ታሸንፈሃል። እሺ ቀጥይ። አንዴ ተዋት ቀጥይ። እሺ ልወርድልህ እችላለሁ። ሚዩት አታርጉ። ምክንያቱም በምንድን ነው የምትሰሙኝ ካላወራሁ
ለምን ትፈሩኛላችሁ? ሀሳቤ ይኸውልህ፣ እኔ ሊጥም ልበል ከወገብ በታችም ልበል ያስተማረኝ ቁርአን ነው። ስለዚህ እንደ ስድብ ካየው ቁርአን ነው ተሳዳቢ፣ እኔ አይደለሁም ማለት ነው። ማስረጃ እንጂ ማስረጃ ማለት ምንድን ነው? ማስረጃማ ነገርኩህ እኮ ከቃል ጋር ቀጠሮ ሊያዝልህ እና ከቃል ጋር አሁን እንደውም ከመምህር አንቺ አታውቂም። መጀመሪያ አላውቅም ብለሽ ስላንተ ቁርአን ማወቅ ይጠበቅብኛል። ስላንተ ቁርአን ካለሙሽና ተራውሪ እያወራሽ ነው ያለሽ ማለት ነው። አይዋ አሁን አታውቂም። በቃ አታውቂም። በቃ አሁን የሚታገሽ በደንብ ልስትሽና ትወርጃለሽ። ቁጭ ብለሽ በደንብ አዳምጪ። እማ ሆይ ይሄ ለአንቺ የመጨረሻ ምክሬ ነው። እሺ ፕሊስ፣ እንደ እድሜሽ ተከበሪ፣ እንደ እድሜሽ ሁኚ። ተሳዳቢ መሆን በዚህ እድሜ አያዋጣም። ጨረስን። ሁለተኛ ሊጣሊጥ ምናምን አልሽ። ከየት ነው ያመጣሽው? እንደዛ የሚል የለም። በመጽሐፍ ቅዱስ ከሆነ ባለፈው ሪከርድም ተደርገሻል። በቪዲዮ ቁጭ ብለሽ አንብበሻል። ዘዳግም ምዕራፍ 23 ላይ ቀቁላው የሚል አንብበሻል። ያንን ቃል ዘዳግም ላይ አሳይቼሻለሁ። ስለዚህ ያለው በማስረጃ አሳይተናል። አንቺ መጽሐፍ ላይ ነው። ቁርአን ላይ ግን ልታመጪ አልቻልሽ። ስድብ ብቻ። ባለፈው ያጀማ መምህር አምጥታ ያመጣችው መምህር ምንም አያውቅም። ቁጭ አድርጌ ሳስተምረው ምናለች? ይሄ መምህር አይደለም ብላ ካለችው ቤቷ ድረስ ሄድኩኝ። ቤቷም ስገባ መምህሩ ወረደ። ቄሶቹ የዛን ጊዜ ራሱ የቤተ ክርስቲያን ዋና በጋቢ ብሉ ሐዲስ ነበሩ። እኔ ወርደሽ ድጋሚ እኔ ቤት እንዳትገቢ፣ ስሚ፣ ድጋሚ እኔ ቤት ስነ ስርዓት ካልተማሽ በስተቀር እንዳትገቢ። ኡስታዝ ወሂ ምንድን ነው ያላት? በቃ ሐሳብ ነው ኡስታዝ አይደል? ሐሳብ ነው ያነሳው። ዘላ አንተ እንትና ትለዋለች። ምን አለ ታውቂያለሽ? ቆይ ምን አድርጎሻ? በደል ችግር አለብሽ? ካለ ችግር ካለባችሁ በውስጥ በቃ መጨረስ ነው እንጂ ምንም ሳያደርግሽ ሳይናገር ዘሎ መርገጡ ይሄ መፍራት ነው። ኤኒዌይ ስነ ስርዓት ተማሪ ለማለት ነው። ከዚህ በኋላ ግን እኔ ቤት ገዝት እንዳትልኪ። እስከመቼ? ስለ ስርዓት እስከምታወሪ ድረስ ጨርሻለሁ። ሂዱባት ኡስታዝ። ኢምራን ራስህን እንደ ሊቅ ነው የምታየው። እያየህ አንተ ግን በመጀመሪያ አንተ ዝም በል ታወራለህ። በኋላ አንተ የሚጨመራለህ ኡስታዝ ጃ አቡኪ የሚጨመራለህ። ይሄ ብሽሽቅ ነገር ታደርገዋለች። አይ ትልቅ ሰው ነው። በቪዲዮ ወታ ከአንተ ጋር እያወራች ቪዲዮ ፌስቡክ ላይ ተለቃ ነበረ እና ሳያት በጣም ትልቅ ሴትዮ ናት። አይ ቲንክ ከ40 ቤት በላይ ናት። ከ45 በላይ ምናምን ነገር ትሆናለች እንዴ ስታያት። እና ተረጋግታ ብታወራ ወደ ብሽሽቅ እንደገባች ወደ ብሽሽቅ ውስጥ ገባች። አርሲ ምናምን ማለት ጀመረች። እና በዚህ መልኩ አታውሪ ስትባል ሊጣሊጥ ምናምን ነገር ሊጥ እንትን እያላችሁ ምናምን ነገር ብልግና እንትን ትላለች። እና አይ ቲንክ ለቤቱ የምትመጥን ሴት አይደለችም። ግን ብትረጋጋ ጥሩ ነው ለወደፊቱ ለማለት ፈልጌ ነው። ብዙ ሰው ባለበት 4000 5000 ሰው ባለበት ብዙ ሰው መማር የሚፈልግ ሰው ስላለ እንዲህ አይነት ውርጋጥና ጋጠወጥ ባለጌና ዋልጌ ባይገባ ጥሩ ነው። እንደዚህ አይነት ሰው ባይገባ ነው ለማለት የፈለኩት። ጨርሻለሁ። ጀዛከላሁ ኡስታዝ። እንደዚህ ናቸው እንግዲህ። ከዚህ በኋላ መጣን በቃ ጨርሰናል። ድጋሚ እንዳመጪ ብዬሻለሁ። እሺ የሚጨመራለ አቡኪ ምንም የሚያስፈልገው ነገር ሀሳብ የሚያሰጥ ነገር አይደለም። የወረደ እንትን ስለሆነ ኢንሻአላህ ወደ ቀጣይ ሰው እንትን በል። ኢምራን ኤርሚያስ አቤት። እንዴት አመሸ ወገኔ? እግዚአብሔር ይመስገን ሰላም ነው አለን። ቆይ ካንተ በፊት አንዴ ሆሴን ላሰናብተው። እሺ ሆሴ እንዴት ነህ? አለን ሚዩት እኮ ጨረሳችሁኝ። ከየት ቤተ እምነት ነህ? ኦርቶዶክስ ነገርኩ። ኦርቶዶክስ። እሺ በኦርቶዶክስ ነው ስድብ መሳሪያ ይፈቀዳል? አይቻልም። እናንተ ጋር ይቻላል? አንዴ እሺ መራገም ይፈቀዳል? እናንተ ጋር መራገም፣ እኛ ጋር አይፈቀድም። ሁሉም ነገር አልኩ። እናንተ ጋር ይፈቀዳል? አይፈቀድም። እዚህ ጋር ቆም። አሁን ግን አንተ ምን ስታደርግ ነበረ? ተሳዳቢ ስታግዝ ነበር። አንደኛ፣ ሁለተኛ መራገም በክርስትና ይፈቀዳል። አሳይክ። ስድብ ይፈቀዳል፣ መራገም ይፈቀዳል። እሺ መጽሐፍ ላስተምርህና ድጋሚ እንዳታወራ አድርጌ ላውራልህ ኢንሻአላህ። እሺ ሐቢቢ አይ አላህም እኮ ይራገማል። መራገም ከሆነ አላህም አይ ቆይ እሱ ላይ እመጣለን እኮ ምንድነው ከክሊኒክ አታርገው። መጀመሪያ የራስህን መልስና ወደ እስኪማ ደግሞ እመጣለን። አሁን አንተ በክርስትና መራገም አይፈቀድም ብለሃል። እስኪ ይችላል አንብባት። ምንድን ነው የምትለው? እስኪ አንብባት። እኔ እስኪ አንብባት ብቻ ነው የምትከተለው ማለት
እንዲህ ነው በቃ አንብባትና ከዛ ጎበዝ የምትባሉ እንዲህ ነው። ችግር የለም እኮ አይደለም ችግር የለም። የቀላቀልከው እኮ አንተ ነህ። አሁን እያደረክ ያለው መሰለህ ይሄን ሳመልሰው ፈራኸውና ምን አልክ? አይ በአንተም እኮ አልያከኝ ነው መጀመሪያ ራስህን መልሳ። አሁን በክርስትና መራገም አይፈቀድም ብለሃል። ግን አንተ ቅድም ተሳዳቢ ስታግዝ ነበረ፣ ተራጋሚ ስታግዝ ነበረ። ፕላስ በክርስትና መራገም ይፈቀዳል። እስኪ አንብብ። አሁን ካልፈራ ማንበብ ከከበደ በቃ ችግር የለውም መልስ የለህም ማለትም በቃ ክርስትናን ፈርተኸዋል ማለት ነው። እንደዛ ይመስላል። እዚህ ጋርም እኮ ወሂድ የሚባለው በጣም ባለጌ ነው። እዚህ ጋራ ማለት ወደ ስድብ ገባ ደግሞ ድጋሚ ወደ ስድብ ገና አውረድ ና ወርድ በቃ ይሄ ነው። ይሄ እናታችሁ ነዳ ብሎ እንጨምርበት አትሳደብ። ቆይ ይሄ ነበብና ኢንሻአላህ አንዴች ነበባት አዳምጣ ጀማ። በዕብራይስጥ ማርያም የተባለች እመቤቴ ድንግል ማርያም ሆይ ላንቺ ሁሉ ላንቺ ሆነ ሁሉ ይሄ ሶሪማ ስለንት ነው ስለ እርግማን ነው። ቆይ ስለ እርግማን አይደለም እርግማኔት ነው ያው እዚህ ጋር ተመልከቱ። ድንግል ማርያም ሆይ አንቺን ደግሞ በጠላቶች አንገት የብረት ዛንጅር አግቢባቸው ይላሉ። ብረት ፌሮ ወፍራም ብረት አንገታቸው አይሰኪባቸው። እንደዚህ አይነት ብረት ይሄን የሚያክል ብረት አንገታቸው አይሰኪባቸው ይላሉ ክርስቲያኖች። እንቀጥል። የመልእክታቸውን ድምፅ አክብጂ ደንቆሮም አድርጊው። በእግራቸው ወጥመድ፣ በከንፈራቸው ልጓም፣ በአፍንጫቸው ጉንፋን ላኪባቸው። ጉንፋን አስይዣቸው እያሉ ይጸልያሉ። ጉንፋን አስይዣቸው እያሉ ይራገማል። ቀጥሎ የሚለው ተመልከቱ። እሳት፣ ብርድ፣ ቸነፈር ይፍጃቸው ለዘላለሙ አሜን ይላሉ። እሳት፣ ብርድ፣ ረሃብ፣ ቸነፈር ይፍጃቸው እያሉ ይራገማሉ። ስለዚህ ወገኔ አንተ ተራጋሚ ነህ በመጽሐፍ መሰረት። ይሄን ተማርነው ኡስታዙና ጨምርበት። እሺ አንደኛ ቆሮንቶስ ምዕራፍ 16 ቁጥር 22 ላይ ኢየሱስን የማይወድ ቢኖር የተረገመ ይሁን ይላል። ማንን የማይወድ ይምራል? ክርስቶስን የማይወድ። ስለዚህ ክርስቲያኖች በአጠቃላይ ባባያውኑም ግን ሚኒስትሪም ክርስቲያኖች ኢየሱስን ይጠሉታል። ለምንድን ነው የሚጠሉት? ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ ምን ይላል? የምትወዱኝ ብትሆኑ ቀረሱት እስቲ የምትወዱኝ ብትሆኑ ቤተሰቦቻችን ጥሩ የሚለው ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ የምትወዱኝ ብትሆኑ ከኔ ማን ይበልጣል አለ? አብ ይበልጣል። አብ ይበልጣል አለ። ወልድ ከአብ ጋር እኩል ነው የሚል ማንን እየጠላ ነው ያለው? ያው ክርስቶስን እየጠላ ነው ያለው ማለት። ኢየሱስ ክርስቶስን ደግሞ የማይወድ ደግሞ ምንድነው ይላል? የተረገመ ነው ይላል። ስለዚህ ራሳቸው የተረገሙ ናቸው። መጽሐፍ ቅዱስ ይራገማል። ያው አዲስ ኪዳን ላይ ነው ያለው። ጳውሎስ በአንደኛ ቆሮንቶስ ምዕራፍ 16 ቁጥር 22 ላይ ጌታ ኢየሱስ ክርስቶስን የማይወድ ቢኖር የተረገመ ይሁን ይላል። ስለዚህ እነሱ የተረገሙ ናቸው ማለት ነው። ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንቶች የተረገሙ ናቸው ማለት ነው። በዚህ ጥቅስ መሰረት በቀላሉ ኸይር ይሄን ያልናችሁ። እኔ በጣም የገረመኝ ነገር ተሳዳቢ ማገዙ ነው። ለማንኛውም እሺ ኤርሚያስ ሰላም ብያለሁ። ሐሳብ ካለ ሰላም ብያለሁ። ታቀጥሉታላችሁ አጀማ። ቆይ እኔ ለረፍና ወንድሞች ደግሞ ያው የሚመቸው አለ ነው። እኔ አሁን ለንጽጽር አይደለም። እሺ ለንጽጽር እኔ አላውቅህም። ገብቷል። አይቼም ቤትህም መጥቼ ምናምን የቲክቶክ ተጠቃሚም አይደለሁም። ብዙ እንትን አይደለም። ግን አሁን ባለው ሁኔታ ማለት ስለኔ ስነግርህ እኔ ኦርቶዶክስ ነኝ። ተወልጄ ያደግኩት በኦርቶዶክስ ስር ነው። እናቴ ኦርቶዶክስ ነች፣ አባቴ ሙስሊም ነው። የአባቴ ቤተሰብ በጠቅላላ ሙስሊም ነው። የእናቴ ቤተሰብ ክርስቲያን ነች። ኦርቶዶክስ ሆኜ ነው ተወልጄ ኦርቶዶክስ ሆኜ ነው ያደግኩት። ሌላ እምነት አላውቅም፣ ማወቅም አልፈልግም። አሁን እናንተ በምታወሩ እየሰማኋችሁ ነበር። ቁጭ ብዬ ስትሰዳደቡም ስታወሩም እየሰማኋችሁ ነበር። እኔ መጠየቅ ያለብኝን መማር ያለብኝን የምጠይቀው ከቤተ ክርስቲያን አባቶች ንስሐ አባት አለኝ። ከንስሐ አባቴ ከመምህራን ነው እንጂ እዚህ መጥቼ እናንተን አልጠይቅም። እውነቱን ስነግርህ አሰጥረውና ማስረዘምኩ። አሁን ጥያቄ አሁን ባለው እሺ ጦይ አንድ ነገር የንስሐ አባትህ ሄደህ ብትጠይቃቸው አንተ አትፈላሰፍ ብለው ያባሩሃል። ይሄን አንደኛ። ሁለተኛ ደግሞ ማወቅ አልፈልግም ብለሃል። ይሄ ምን ይባላል መሰለክ? አውቆ መተኛት ይባላል። አይደለም ተው፣ አውቆ ቢተኛ ቢቀሰቅሱትም አይሰማም። ክርስትና ጥያቄን ተቀበል። ካወቅ ምን ያስቆያል?
ጥያቄን ተቀበለኝ ኢምራን። እሺ ቀጥል። እኔ አሁን ስለሱ አይደለም ማውራው። እኔ ማወቅ የምፈልገውን እያንዳንዱን ጥያቄ መጠየቅ ያለብኝ ቦታ አካል አለ፣ እሱ ጋር ሄዳለሁ። ሶኪ አሁን እሱ አይደለም ጥያቄ። እሺ የምታመልከውን ታውቃለህ? አሁን አንድ ጥያቄ ልጠይቅ። ከሱ በፊት የምታመልከውን ታውቃለህ? በትክክል እግዚአብሔር ይመስገን። እሺ ማንን የምታመልከው? አምላኬን መድኃኔዓለምን ዓለምን የፈጠረ ምድርን የፈጠረ ሁሉን የፈጠረ የሆነ አምላኬ እግዚአብሔርን ብቻ ነው የማመልከው። ሌላ አምላክ የለኝም። መድኃኔዓለም ማን ነው? እግዚአብሔር። ኢየሱስ አይደለ? አዎ። ከኢየሱስ ውጭ አምላክ አለ? የምታመልከው አምላክ አለ ከኢየሱስ? የለም። በቃ ማሻአላህ አለይክ አንድ ጥያቄን ብቻ ነው አይደለም? አየህ አይደል? ይሄን ያልከው በቃ ይኸው አጋዕዝተ ዓለም ሥላሴ ይሄንን ነው የማመልከው። አንድ ልንገርህ ነው ቅድም ያልከው ኢየሱስ ነው ያልከው። ከኢየሱስ ውጭ አላመልክም ብለሃል። ከኢየሱስ ውጭ አላመልክም ብለሃል። ይሄን ያልከው የምታመልከውን አታውቅም። ለምን? በክርስትና ከኢየሱስ ውጭ የኢየሱስ አባትና የኢየሱስ አስረጋጂ መንፈስ ቅዱስ ይመለካሉ። አብ፣ ወልድ፣ መንፈስ ቅዱስ እነዚህ ይመለካሉ። አንተ ግን ይሄኛውን ብቻ ነው የማመልከው ከዚህ ውጭ አላመልክም ማለት። ስለዚህ ወገኔ አምላክህን ራሱ አታውቀውም። ፔሪድ። ምን ትላለህ? አሎ እንደማያሰቀኝ ኮሜንት ላይ ትክክል ነህ። ይሄን አመልካለሁ አለ። እሺ አሁን አንድ ጥያቄ ነው። እሺ እነዚህን ተመልካችሁ እነሱን ተዋቸው። በቃ ጠይቅ። እሺ በቃ ጥያቄ ነው የምጠይቅህ። ጠይቅ በቃ። እሺ ነገርኩህ። እኔ አባቴ ሙስሊም ነው። አያቴ ደግሞ የአባቴ አባቴ ሙስሊም ነው። አንተ አይደለም ነው እኔ የአባቴ ሰዎች ጋር ይነገረኛል። እኔን አሁን እሱ አይደለም ጥያቄ፣ ይቅርታ። እኔ አሁን እንትን ልልህ አይደለም፣ ለመመላለስ አይደለም፣ ለመመላለስ አይ ተቀብያለሁ። እሺ እኮ ጥያቄ መሰለህ ኤድሚ፣ ከዛ ትመልስልኛለህ። አንዴ ከጥያቄ ቀጥል። በቃ ደስ ይበል። ጥያቄን ግራ የገባኝን አይምሮዬ ላይ የፈጠረብኝን ጥያቄ ልጠይቅና እወጣልሃለሁ። አመሰግናለሁ። እያየሁኝ ነበር አሁን አርሲ ላይ የተደረገ ያለውን ነገር። እንደው ይቅርታ አድርጉልኝና እዚህ ዋሂድም አለ አንተም አለ ሌሎችም አላችሁ። የእናንተን ሀሳብ መጀመሪያ ባውቅ ደስ ይለኛል። አሁን አርሲ ላይ እየተደረገ ባለው ነገር የሚሰማችሁ ምንድን ነው? እናንተ እየተሰማችሁ ያለው ነገር ውስጣችሁ የተፈጠረው ነገር ምንድን ነው? አንድ ሲቀጥል እየሰማሁ የነበረ ቲክቶክ ላይ ገብቼ በደንብ እያየሁ ነበረ። አንድ ዋሃቢያ አንድ ካፊር የአንድ ካፊር አንገት ከቀላን ያለው የአንድ ካፊር አንገት ሲቀላ ጀነትን ይወርሳል ምናምን የሚል እንትን አላቸው። እንዴት ነው በመግደል ጀነትን የምትወርሱት? እንዴት ነው ወደ ገነት የምትገቡት? አንድ ክርስቲያን በመግደል። እኔ አሁን ስለ እምነቴ ነው ምናምን ሳይሆን ልጠይቅ ነው። አሳጥረዋል። እየጠየቁ ነው። እንዴት ነው ገነት የምትገቡት? የአንድ ኦርቶዶክስ አንገት ቆርጣችሁ እንዴት ነው ገነት የምትገቡት? ሰው ገላችሁ ገነት ግቡ የሚል እምነት መጣ እንዴ? ሳኛ ሳናቅ። እሺ ልመልስልህ። ምን ታርገው? ልመልስልህ ፍቃድ? እሺ እኔ ደስ ይለኛል። እኔም እሱን ነው የምፈልገው። አይ ምን ታርገው? እሺ አንደኛ አርሲ ላይ ለሚገደሉ ክርስቲያኖች ምን ይሰማቸዋል ብለኸኛል። የሚሰማኝ አክሱም ላይ እንደተገደሉት፣ ቦሩ ሜዳ ላይ እንደተገደሉት ሙስሊም ነው የሚሰማኝ። አክሱም ላይ ሙስሊሞች ተበድለዋል፣ ተሰቃይተዋል። ያ የተሰማኝ ስሜት ለአርሲዎችም ይሰማኛል። አርሲ ላይ ንጹሃን ሙተዋል። አዎ ሙተዋል። ንጹሃን በመሆናቸው በመገደላቸው ለነሱ ድምጽ ሆናለሁ፣ ፍትህ ጠይቅላቸዋለሁ። ሙስሊሞች እምነት አይለየንም። የተበደለ ካለ ከተበደለ ጎን እንቆማለን። እምነት ማተር አያደርግም። ዋናው ማን ፍትሃው የሚለውን ነገር ነው። ይሄ ነው ወቅ ነብዩ ሰለላሁ ዐለይሂ ወሰለም ራሱ በአገራቸው አንድ ክርስቲያን በዛ ጋር ከገባ ጠላት ሊገለው ከመጣ ለሱ እንዋጋለን። ይሄ ነው እምነታችን። ስለዚህ አርሲ ላይ ንጹሃን ተገለዋል። አዎ ተገለዋል። በመገደላቸውም አዝናል። ግን ስናዝን ደግሞ እኛም ላይ ደረሰን አንረሳም። አክሱም ላይ የገደላችኋቸው የተሰቃዩትን አሁን ድረስ መቀበሪያ ቦታ ያጡትን ሙስሊሞች ለብዙ ዓመት የተሰቃዩትን ማለት ነው። ቦሩ ሜዳ ላይ የእናንተ ንጉስ ሚኒሊክ አሰልፈው ይሄ ሶሪ ዮሐንስ ያስገደላቸው ሚኒሊክ በዓል ገባ ብለው የገደላቸው ሙስሊሞች ለነሱም የሚሰማን አሁን ድረስ ይሰማናል። ይሄ ነው ወቅልኝ። ቀጥሎ እስልምና ሰዎችን ግደሉና ገነት ትገባላችሁ የሚል አለ ብለሃል። ውሸት ነው። አየህ ቄሶቹ ሰዎቹ ውሸት እየሞሉ ይልኩሃል። እስልምና እንደዛ የሚል የለም። አይደለም እኔ ማንም አላከኝም፣ እየሰማሁት ነው። ይሄ ኡስታዝ ቁጭ ብሎ የሰማውን ቄሱ ያለዎችን በቃ እሺ
ለምን ሚውት ታደርገኛለህ? ጥያቄን በስነ ስርዓት ስማኝ። ከራስህ ኡስታዝ ነው ይዤ የመጣሁት እኔ። ኢምራን ቪዲዮ ይሰማሽ ኡስታዝ ቪዲዮ ይዘው ተቆይ ቪዲዮ ራሱ እንደዛ አዳምጠው ኤርሚዬ አዳምጠው ይኸውልህ ምን እንደሚል ሙሉ ከቄስ አይደለም ከራስህ ኡስታዝ አንዴ አዳምጠው እሺ አንገት መቁረጥ ጀነት ያስገባል አላለም ይሄው ክፈት ድምፁን ቀንስ አይሰማም ጦር ሜዳ ላይ ያለ ሰው አንገቱ እንደሚቀላው በጦርነቱ ላይ አልጋ ባልጋ አይደለም እኮ እንደዛ ጦር ሜዳ ላይ ነው ያለው እንደዛ ነው ያለው እንጂ አንተ የከፈትከውና እኔ አሁን ምን ነግረን ሰማኝ አውጣው አሰማንሽ አንተ እኔ አንድ ስልክ ነው ያለኝ እንዴት ብዬ ነው ይሄንን አውጣው ታዲያ እንዴት ይሆናል ዝም ብሎ በጨበጣ ይሆናል እኔ ቢያንስ አሰማኝ እኮ አውጣውና ይኸውልህ ከቄስ ይዤ እልክልሃለሁ በውስጥ በቃ መፍትሄው ልንገርህ እግዚአብሔርን እልክልሃለሁ አንድ መፍትሄው ልንገርህ እዚሁ መፍትሄው ልንገርህ ያው የቴሌግራም ቁጥሬ ልንገርህ ቴሌግራም ላይ ልክ ይከፍትልሃለሁ ታብሌት አለኝ እኔ ወተላክ ልካና እልክልሃለሁ እሺ ላከው መጀመሪያ እልክልሃለሁ ላከልኝ እልክልሃለሁ አይደለም ላከው ወጥቼ ሼር አደርግልሃለሁ እዚሁ ቲክቶክ ላይ ፎሎ አድርጌሃለሁ በቃ ሼር አድርገው ተመለስ እና እዚሁ ሼር አድርገው እሺ ሳትወጣ ትችላለህ እንዴት ብዬ ቪዲዮን አላገኘውማ ሊቭ ማለት እንደዛ ከሆነ አንድ ስልክ ነው እንደዛ ከሆነ አንዴ ምን ነገር መሰለህ አንዴ እኔ መልስ ልጨርስና ከዛ ደግሞ ታወራለህ አንዴ ሚውት አድርገው እሺ መልስ ልጨርስ አንዴ እሺ ከዛ ታወራለህ ሚውት አድርገው እሺ አመሰግናለሁ ይሄን ያልኩ ማስረጃ የለም እንደው ማስረጃውን ከቪዲዮ ታመጣዋለህ ባች ትተነዋል ቪዲዮ ራሱ ማስረጃ አይሆንም ኡስታዝ ገልጾልሃል የሚያዋ ስለ ጦርነት በጦርነት ከሆነ ሙስሊሞች እንዋጋለን የሚዋጋን አካል ሰላማዊ ሰው ግን አንገለም ነብዩ ሐዲስ ላይ ምን አሉ በአላህ መንገድ ሂዱ ወአላ ሚለቲ ረሱልላህ በመልእክተኛው መንገድ ሂዱ ላ ተቅቱሉ ሸይኸን ከቢራ ሽማግሌ አትግደሉ ወላ ጢፍላ ህፃን ልጅ አትግደሉ ወላ ምራአ ሴቶችን አትግደሉ ነው ነብዩ ሰለላሁ ዐለይሂ ወሰለም ቀጥሎ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ ማን ቀተለ ሙአሐደን ለም የሪህ ራይሐተል ጀና አንድ ክርስቲያን በሙስሊም ሀገር የሚኖርን ክርስቲያን የገደለ ካለ የጀነትን ሽታ አያገኝም ነው ያሉት እሺ ይሄ ነው እስልምና ቄሶቹ ወይም ደግሞ የሰማው ቪዲዮ አሁን እልክልሃለሁ እሺ ቆይ እልክልሃለሁ ማይሆንም ላክ ሄደ እልክልሃለሁ ላክና ታወራኛለህ እስከዛ የሚታርክ የለም ግን በክርስትና ከሆነ ይገርምሃል እግዚአብሔር ሰዎች በመገደላቸው ደስ ይለዋል ተመልከት እግዚአብሔር ምን እንዳለ መጽሐፍ ቅዱስ ላይ እሱ ላሳይና ተዛ ታወራለህ ተመልከት የእስራኤል አምላክ እንዲህ ይላል እያንዳንዱ ሰይፉን በወገቡ ላይ ይታጠቅ ሂዱና በሰፈር ውስጥ ተመላለሱ እያንዳንዱ ወንድሙን እያንዳንዱ ጎረቤቱን እያንዳንዱ የቅርቡን ይግደል አላቸው ግደሉ አለ እግዚአብሔር የሌዊም ልጆች ሙሴ እንዳለ አደረጉ በዚያ ቀን ከህዝቡ 3000 ሰዎች ሞቱ ሙሴም ዛሬ በረከት እንዲወርድላችሁ ከእናንተ እያንዳንዱ ከልጁና ከወንድሙ የተነሳ እግዚአብሔርን በእጃችሁ ደስ አሰኛችሁ ይሄ ነው አንተ አምላክ ሰው ሲታረድ ደስ የሚለው ወንድሞቻችሁን ግደሉ ያ መጽሐፍ ቅዱስ እግዚአብሔር ይሄ ነው አሁን ምን ታደርግልኛለህ እስልምና ላይ ግድያ ይፈቀዳል ክርስቲያኖችን አንገታቸውን ቆጣጣችሁ የሚል አለ ብለሃል አመጣልሃለሁ እሱም ቪዲዮ አምጣልኝ ተመልሼ እመጣለሁ አመጣልሃለሁ አስገባኛለህ በቃ ደረሽ አስገባሃለሁ በጣም አሪፍ ይዘህና ይመች ይሜ ብያለሁ ቀጣይ አስገቡ ኢንሻአላህ የሚጨመር ካለ ኡስታዜ አህመድ አብዱልፈታህ ጃ ጨምሩ እስሚ ይዞ ሰላም አለይኩም ቢያ ጨምሩበት ካላችሁ ይሄ የቲክቶክ የሙዚቃ ቋንቋ እንደዚህ ካልኩኝ ቀጥሉ እንደማለት ነው ኸይር የሚጨመር አይ ቲንክ የለም መሰለኝ ካለ ግን ጨምሩበት ኢንሻአላህ ለምንድን ነው የሚጸልዩት ነው ስርዓትን ካላስተማራቸው አንድ ሃይማኖት ኮል ለአማኞቹ ማለት ለተከታዮቹ ስርዓትን ካላስተማራቸው ያ ሃይማኖት ምንድነው ታዲያ ፖለቲካ ነው ማለት ዝም ብሎ ማለት እኔውን ያስተዋልኩ ያለው ያን ነው
እሷ ያ ይሳደባል፣ ያ ይደግፋል ማለት ነውና ምናልባት እንደው ምንድን ነው ይሄ ነገር ማለት ነው? እቺ ለማንሳት ፈልጌ ነው። ክርስቲያኖች ካላችሁ አንተ ቁጥር ጻፍ። ኸይር ጀዛከላ። መቅዲ ገብታለች። መቅዲ ሰላም ብያለሁ። መቅዲ ይሰማሻል? የለችም። እሺ በቃ ያ ጀማ በጣም ደክሞኛል። ሊሞላይ አቤት አቤት። ሰላም ብያለሁ ወገኔ። አቤት ሰላም ብያለሁ። ደህና ነኝ እግዚአብሔር ይመስገን። ደህና ነሽ? እሺ አለሁ እግዚአብሔር ይመስገን ደህና ነኝ። ከየት ቤተ እምነት ነሽ? ሰማለ አንድ ነገር ልናገር ፈልጌ ነው። ከመናገርሽ በፊት ጴንጤ ነሽ ኦርቶዶክስ ነሽ? ምን አልከኝ? ከመናገርሽ በፊት ጴንጤ ነሽ ኦርቶዶክስ ነሽ? ኦርቶዶክስ ነኝ እግዚአብሔር ይመስገን እኔ ኦርቶዶክስ ነኝ። እሺ በጣም አንገብጋቢ ጥያቄ ነበር ልጠይቅሽ። አንተ ከመናገር በፊት ልናገር? ቀጥይ። እሺ ይቻላል፣ ፈቅጄልሻለሁ። ኦኬ እኛ ሲጀመር ስንኖር ስናድግ አገራችን ላይ እኛ ኢትዮጵያውያን የሃይማኖት መከባበር አለ አይደለ? ጎረቤት ሆነን ያደግነው አብረን ያደግነውና የራስህን ሃይማኖት እንደምትወደው የሌላውንም የምታከብር ከሆነ ቅድም የእመቤታችን ውዳሴ ማርያም ላይ ያንተን ማግ አስቀምጠው ነበር። ያንን ማድረግ የለብህም። እንደ አስተያየት የምትቀበል ከሆነ if you have like respect ካለህ ነው ይሄንን የምነግርህ። ከሌለህ ግን እወጣለሁኝ። የእመቤታችን ውዳሴ ማርያም ላይ ያንተን ማግ ማድረግ አልነበረብህም። ያንን ሳየው ላይክ ደብሮኛል በግሌ ማለት ነው። ፎር ሹር ሌሎችም ሰዎች ደስ አይላቸውም ኦርቶዶክስ ሆኖ ለሚያዩ ሰው እና ኔክስት ታይም እንደዛ ባታደርግ ጥሩ ነው። አንተ የሃይማኖት መምህር አይደለ? ምንድን ያልሽው? ምን አድርጎ ነው? የእመቤታችን ውዳሴ ማርያም ይዞት ነበር። እሱ ላይ ደግሞ የራሱን ማግ አስቀምጦት ነበር። ማግ ምንድን ነው? ያ ደግሞ ጥሩ አይደለም። ምንድን ነው ማግ? ይምራን ቆይ ማግ አታውቅም? ማግ ልመልስላት። ውሃ መጠጫ ብርጭቆ ልመልስልሽ። ችግሩ ምንድን ነው ከሃይማኖት አንጻር? ኧረ አስቀምጠው በደንብ መጽሐፍ ቅዱስ ላይ ማስቀምጠው። አንዴ አስቀምጠው ማለት ላሳይህ። መጽሐፍ ቅዱስ ላይ አስቀምጠው አንድ ጊዜ ላሳይህ። ምንድነው ችግሩ? ይሄ እስቲ ከእንትን አንጻር ነገርኝ። ከሃይማኖት አንጻር ከዶግማና ከቀኖናና ከቃላዋዲ ደረጃ አንተ ስለ ዶግማና ስለ ቀኖና ምን ታውቃለህ? መጽሐፍ የእናንተ መጽሐፍ ክቡር ስለሆነ እዚህ ላይ መደረግ የኛ መጽሐፍ አለ፣ እኛ ቁርአን አለ። የኛ ቁርአን የኛ የራሳችን መናገር እንችላለን። አሁን ግን በእናንተ መጽሐፍ ትምህርት እንድናገኝበት ነው። አንተ ቁርአንህ ላይ ሌላ ቃል ታስቀምጥበታለህ። ቆይ እሱን አሁን አልጠየቅሽም። ስለኔ እኔ ሳደርግ ወይም ደግሞ የተጠየቀውን መልስ። አንተ የራስህ ላይ እንደዛ መጀመሪያ ይሄንን ጨርሺ። ማስረጃ አምጪ እዚህ ነገር ማስረጃ አርገበት። ይሄ እኮ ኮመን ሴንስ ነው። ኮመን ሴንስ ነው። ምንድነው ማስረጃ? አርገበት አንዴ አርገበት ነው እንደምትፈልገው። እኔ እኮ በክብር ነው ገብቼ እየጠየቅኩት ያለው። አርገበት ኢምራን አንዴ አድርገበት። ከኢምራን ጋር ላውራ ፕሊዝ ከኢምራን ጋር ማስረጃ ትስጥ ወይ ከደግማ ከወይ ከቀኖና ከቃላዋዲ ትስጥ። ይሄ እኮ ደግሞ ዶግማ ቀኖና ምናምን የሚያስፈልገው አይደለም። ሲጀመር ኢምራንን የጠየኩትኝ በሪስፔክት አይደለ እንዴ? አንተ ዝም ብለህ ማናደድ ምናምን ነው እንዴ የምትፈልገው? እኔ የፈለገ አንተ ብታናደደኝ ክፉ ነገር ይኸውልሽ ማስረጃዎቹን ብናቃቸው ጥሩ ነው ከሚለው አንጻር ነው ወንድሜ። የምትሰማኝ ከሆነ ከማስረጃ አንጻር አይደለም። ጀስት የሆነ በጣም የምትሳሳለት ከነፍስህ በላይ የምትወደው እንደ አይነህ ብሌን የምታየው ነገር የለም። እሱም ለእናንተ ቅዱስ ቁርአናችሁ ሊሆን ይችላል አይደል? ለእኛም እንደዛ ነው። ስለዚህ መጽሐፍ ቅዱስ ላይ እንደዚህ ቃል እናስቀምጥ። ብርጭቆ አድርገውና ማስረጃ ያለው ሰው ካለ ይሞግት። አንዴ ልግባ ኡስታዝ መሀል አይፎን። አንደኛ መቅዲ በራሴ ልንገርሽ፣ አንዴ አዳምጪኝ። አንደኛ የያዝኩት መጽሐፍ የማርያም ውዳሴ መጽሐፍ አይደለም። እሺ መጽሐፍ አርጋኖ ነው የያዝኩት አንደኛ። ሁለተኛ እኔ መጽሐፍ ምን ቀድጅም አንቋሽ ይገርምሻል፣ እኩል ተደርድረዋል። ቁርአን አለ፣ ከቁርአን ጎን ያው መጽሐፍ ቅዱስ አለ። ኢቭን ቤቴ ላይ ብትመጪ ብዙ መጽሐፎች አሉኝ። ያው ደርድሪ በሳስ ላይ ማስቀመጣለሁ። ኢቭን ማሸጊያ ራሱ አረጋግለ ሲያረጁ ማሸጊያ ቀይርላቸዋል። እንደዚህ ያስቀመጥኩት ከላይ ማጉ መቀመጡ ደብሮች ከሆነ አንደኛ የሚከለክል ነገር ማስረጃ አውጪ። ግን ለአንቺ ደብሮች ከሆነ አነሳዋለሁ፣ ችግር የለም አንስቼዋለሁ። አክቹዋሊ አንስቼዋለሁ። ግን ደግሞ መቀመጡ ችግር አለው የምትይ ከሆነ ማስረጃ አቅርበሽ አይፈቀድም በይኝ። እኔ ግን ወላሂ ከፈለሽ ቪዲዮ አመጣሽ ቄሶች መጽሐፍ ቅዱስ ምን እንደሚያደርጉ እኔ ግን ያው ታይሻ አክብሬ ያው
ተከብሮ ተቀምጦ ነው ያለው። እንደዛ ነገር በእስልምና አናደርገውም። አሁን እዚህ ጋር መቀመጡ እንደዚህ ደብሮች ከሆነ አንስቼዋለሁ። ያው ደብሮች ከሆነ ይቅርታ አንስቼዋለሁ። አንቺ በራስሽ ማለት በራሴ ደስ አይለኝም ከሆነ ችግር የለውም በራስሽ ከሆነ ማለት ነው። ግን መቀመጡ ችግር አለው ካሽ ማስረጃ አምጪና ከልኪኝ። ክልክል ደግሞ ከሆነ ደግሞ በቤተ ክርስቲያን መጽሐፍ ቅዱስ ምን እንደሚደረግ ኢቭን አዳምጪኝ። መጽሐፍ ቅዱስ ቤተ ክርስቲያን ላይ እንዴት እንዳረጀና እንደተቀደደ እናሳይሻለን። እኔ ግን እንደው ባመጣልሽ ራሱ ትገረሚያለሽ። እያንዳንዱ መጽሐፍ ሲያረጅ አሁን ምሳሌ መጽሐፍ የትኛው ነው በአላህ የትኛው መጽሐፍ ነበር ሲቀደድበት ድጋሚ በፕላስታ አሽገዋል እና እንደዛ ያስቀመጥ ነው ለማለት ነው። ግን እዚህ ጋር እንደዚህ መቀመጡ ደብሮች ከሆነ ያው ድጋሚ አንስቼዋለሁ፣ ይቅርታ ጠይቄሻለሁ። ደብሮች ከሆነ ማለት ነው። ግን እንደዛ የሚል ማስረጃ የለም። እሺ መቅዲ ሲቀጥል መጽሐፉ መጽሐፍ አዳም ነው መጽሐፍ አይደለም። ኢምራን ጥሩ ነገር ነው ያደረከው። አዎ እኔ መጽሐፍ ቅዱስን ትራስ የሚያደርጉ ሰዎች አውቃለሁ። ትራስ አድርገው የሚተኙ ሰዎች አሉ። የተለያየ ነገር የሚያደርጉ ነገሮች አሉ። እሱ ላይ ብርጭቆ አስበበት አይመስለኝም ያደረከው፣ ግን ማውረዱም ጥሩ ነው። ግን እንደዚህ በዚህ ደረጃ ደግሞ እንደ ህግ ነገር ተደርጎ ብርጭቆ ስላደረክበት የሚል ከቀኑና የዶግማ የቃለ ዓዋዲና የትውፊት ማስረጃዎች የሉም። 4 ናቸው። እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያን የምትከተላቸው ዶግማ አለ፣ ቀኑና አለ፣ ቃለ ዓዋዲ የሚባል ነገር አለ፣ ከዛ በኋላ ትውፊት የሚባል ነገር አለ። እነዚህ ውስጥም የሉም እንደዚህ አይነት ነገሮች ማለት ነው። ግን ለምንድን ነው የሚናደዱት ጥያቄ ሲጠየቁ? ይምራል እሱም ፖይንት ነው። ግን እዚህ ጋር አንዴ ኡስታዝ ለመጨመር ያክል ተረስቶ እንዳይቀር በሚለው ማለት ነው ቪዲዮዎች ነገር ልክፈት እንዲገባት ማለት ነው። ኦርቶዶክስ ተወያዮች ምን እንደሚያደርጉ አሳይሻለሁ። ግን አንዴ መቅዲ ያለሽ ከይቅርታ ጋር መቅዲ ሚዩት አንሺ። እያወራሽ ከሆነ ከስር ያለችው የሚዩት ምልክት አንሻት። መቅደስ ቆይ እኔ ላንሳላት። አሁን የላክሉሽን አክሴፕት በይ። ይሰማሻል? እኔ እኮ ይሰማኛል። እናንተ ናችሁ እኮ ኢቨን ትንሽ ነገር መናገር እንዳልችል ወዲያው ሚውት የምታደርጉኝ። እኔ እኮ ሰምቻለሁ። አንድ ነገር ልንገርሽ፣ እንደዚህ መቀመጡ ደብሮች ነው። እኔ እኮ እንዳስረዳ አልፈቀድክልኝም። እኔ እኮ እዚህ ኢምራን ሰላም አለይኩም። አቤት ወአለይኩም ሰላም። ትቀጥላለህ። እቺ ብቻ ንጋት ትቀጥላለህ። መቅዲ ደብሮች ከሆነ ያው ይቅርታ ጠይቀሻለሁ። እሺ እኔ አይደለም ወንድሜ፣ እኔ እኮ ይኸውልህ እዚህ ጋር ተጽፏል፣ እዚህ ጋር እንደዚህ ተከልክሏል ልልህ አይደለም። ጀስት በጣም የምንወደው ነገር ሲሆን ለምሳሌ እኔ በፋሚሊ ሙስሊም ፋሚሊዎች አሉኝ ነው ሙስሊም ፋሚሊ አለ ባይዘውና በጣም ነው ሪስፔክት የማደርገው። ቅዱስ ቁርአንን ላይክ ኢቭን አልነካውም። በቃ ተወልውሎ ምናምን ነው የሚቀመጠው። መጽሐፍ ቅዱስም እንደዛው፣ የጸሎት መጽሐፍም እንደዛው። አዎ ትራስ ስር የምናደርግ ሰዎች እንኖራለን ምናምን እንዲጠብቀን። ግን ማግ ሲደረግበት ለእኔ ትንሽ ይደብራል። አንዴ ይሰማሻል? አንዴ ኢምራን ቆይ፣ መቅዲ ይሰማሻል? አዎ ይሰማኛል። አዎ አንድ መረዳት ያለብሽ ነገር መጽሐፉን ዲስሪስፔክት ለማድረግ ምናምን አይደለም ማጉን ያስቀመጠው። እንደዛ ነው የሚመስለው ነው። አንተ የእምነት ተከታይ ስላልሆንክ ለእኔ እንደዛ ይመስለኛል እኮ ኢንቴንሽኑ እንደዛ አይደለም። እና እንደዛ ከመሰለሽ ይቅርታ። በቀጣይ ደግሞ ጥንቃቄ ለማድረግ እንሞክራለን። ማለት ማንም ሰው እንዲበሳጭ አንፈልግም። ምክንያቱም እናንተን ወደ ሃይማኖት እየጠራናችሁ ነው ያለ ነው። እናንተን እያናደድን ደግሞ መጥራት አንችልም። ወሂዱ ነው ምናምን የሚባለው በጣም ኢሞሽናል ይሆናል። ነው ይሄ አይደለም። ሰውን ከጠራህም የምትጠራበት መንገድ ይሄ አይደለም እኮ አይደለም። እንደዛ አይደለም። እንደዛ አዳለሽ ማባብላት እንደዚህ አይነት ማባበል ብዙም አይመቸኝም። እኔ ወረጂና እዛ ጋር ተቀመጪ። በስነ ስርዓት ጥያቄ ነው የጠየኳት። ማለት ከሃይማኖት አንጻር ነው ያየሽው ወይስ ፐርሰናሊ ፐርስፔክቲቭ ነው የተጠየቀችው? ስለዚህ ከሃይማኖት አንጻር ከሆነ ትነግረናለች። ፐርሰናሊ ከሆነ አዎ እንቀበላለን። በቃ እንዳስተያየት ተቀብለን እናስተካከላለን። ያው ይቅርታ ጠየቃት። በዚህ ደረጃ ስትጨማለቅ ማየትም መስማትም አንፈልግም። እንዴ እዚህ የምንገባው እኮ ለመሰደብ አይደለም፣ በስርዓት ለመወያየት ሀሳብ ለመቀያየር ነው፣ ለመማማር ነው። በዚህ ደረጃ አታሞላቋቸው። አይ ጀዘከል ከስር እየሰማሽ ከሆነ ያው ገልጬዋለሁ። አንደኛ ጸሎት መጽሐፍም አይደለም። እንደዛ ከተሰማሽም ደግሞ ይቅርታ ብለንሻል። ሁለተኛ ደግሞ ኡስታዝ ወሂድ ራሱ አስቀምጥ ያለኝ የተቀመጠውም ጥያቄ ነው የጠየቀሽ አይደለ? ጥያቄው ምንድን ነው? አይቻልም የሚል አምጪ። ክርስቲያኖች እኮ ትራስ አድርገው የሚተኙት ትራስ እንደ ትራስ ይጠቀሙታል። መጽሐፍ ቅዱስን አይቻልም የሚል አምጪ አለሽ፣ አላመጣሽም። እሱ ነው ዋናው ጥያቄ። አሁንም እሱ ሊያሳይ የሚችል ክርስቲያን ካለ ይግባ። ያው ኡስታዝ ወሂድ አይቻልም ብሏል። ስለዚህ እሱ ጋር ገብታችሁ ሞግቱ፣ ይቻላል። እኔ ግን በራሴ ያው ማስቀመጡ ደብሮች ከሆነ ያው ይቅርታ ብዬሽ ሲጀም አስቤ ማለት እንደዚህ በቃ መቀመጡ የስናት ቢግ ዲል። ለማንኛውም አስቀምጣ ፖይንቱን። ቀጣይ ክርስቲያን ካለ ይግባ፣ ከዛ እንወጣለን።
ቀጣይ ክርስቲያን አይ ቲንክ ኡስታዝ ጀማል ካለው አስገባችሁ። ኢምሮ የምር በዚህ 2-3 ቀን ምንም የሰራው አይደልና ኮሜንት ማማት አልቻልኩም። እስኪ አካውንቴ በራሱ ሚታ አነሳብኛል፣ ያርግብኛል። ኮፒ ሊንክ ቢያደርጉልኝ ደስ ይለኛል። ምንም የሰራልኝ አይደለም ሐቂቃ ካላስቸገርኩኝ ኢንሻአላህ ያዛ ኮፒ ሊንክ አድርጎ ነው ሪፖርት ሲደረጋል እንደዛ ያደርጋል። ኔትወርክም ይሆናል ኢንሻአላህ። በደንብ ታብታብ አድርጎ እሺ። ፍኖተ ብርሃን ሰላም ብያለሁ። ፍኖተ ብርሃን ሚዲያ ይሰማል። የዋሂድን እብድነት ለመግለጽ ነው። ዋሂድ ምን ሆነ ነው ያበደው? አንተ ነይ ወረጂ ስሜታዊ እማሆይ እባክሽን እማሆይ አዳምጪኝ በደንብ። እኔ ቤት ስነ ስርዓት እስከምትይ ድረስ አገቢም ኮሜንት ላይ ይቅርታ ጠይቀሽ ገብተሽ ይቅርታ ጠይቀሽ የምታወሪ ተሳላቢ አናስገባም። በቃ ቄስ አምጪ ቄስ አላመጣች። ስለዚህ ታችሁሽ አዳምጪኝ። ሚዲያ ያይስ ትመጣለች ዝም አካውንት እየቀያየረች። እሺ ጼዶክ ሰላም ብያለሁ። ጼዶክ ይሰማል? ይሰማል። ሰላም ብያለሁ ወገኔ። ሰላም ኡስታዞች እንዴት ናችሁ? አለን አልሐምዱሊላህ። ከየት ቤተ እምነት ነህ? ይሰማል። ያው እኔ መሀል ላይ ነኝ። መሀል ላይ ነህ? መሀል ላይ ነኝ። ጥያቄ ለመጠየቅ ነው ብቅ ያልኩት። ይቻላል ጠይቅሽ። መሀል ላይ ግን ይከብዳል። ለመሰለ መሀል ላይ ከሆነ በእኛም መሀል ላይ ያለ ሰው ካፊር ነው፣ በዛውም መሀል ላይ ያለ ሰው ካፊር ነው። ስለዚህ በሁለቱም ገሃነም ነህ እና ቶሎ ወስን። አላህ ይመስገን። እሱ ለማለት ነው። እሺ ጥያቄ አቅርብ። ጥያቄ ልጠይቅ? ይቻላል። ነበረ አላህ ከእንትን የሆነ ነገር ከማድረጋችን በፊት ቀድሞ ያውቃል? ምን የሆነ ነገር ከማድረጋችን በፊት ቀድሞ አላህ የምናደርገውን ነገር ያውቃል? አዎ የኛ ሙስሊሞች አምላክ አላህ ሱብሓነሁ ወተዓላ አንድ ነገር ከመከሰቱ በፊት ከተከሰተም በኋላ እየተከሰተም እንዳለ ያውቃል። ስለዚህ ጥፋትም ስናጠፋ ሰውም ስንገል ያውቃል ማለት ነው። አስቀድሞ ካወቀ ምንገለውም አውቆ ነው የምንገለው ማለት ነው። አዎ ማወቁን አውቋል። የገደልከው ግን አንተ በራስህ ፍቃድ ገለሃል። አምላክ ደግሞ አንተ በራስህ ፍቃድ እንደምትገል አስቀድሞ ያውቃል። እግዚአብሔር አያውቅም እንዴ? አምላክ እኮ መሀል ላይ ነው ብያለሁ። እግዚአብሔር አያውቅም። በቃ እሺ ስለዚህ አንተ የምታመልከው አምላክ አያውቅም። እግዚአብሔርን ቶ አንተ አምላክ አለ ብለህ ታምናለህ። አምላክ አለ ብለህ ካመንክ አንተ አምላክ ብለህ የምታመልከው አምላክ ያውቃል አያውቅም? ሲያስገባ እያወቀ ነው የሚያስገባ ማለት ነው። መልስ፣ ይህንን መልስ። ኢምራን አስመልሶ ይህንን። አይ እንዴት ነው አንተ አሁን አምላክን ስታስበው አምላክ ያውቅ ብለህ የምታስበው? ስለዚህ ያው ከመለስኩልህ አንተ መልስ አድርገህ ልታቀርበው ነው። አይ በዛ እኩል ነው እኮ አስተያየት መልስ መጀመሪያ እኩል እንዲሁ እኔ እኮ መለስኩልህ አንተ እኩል ደመለው አስቀምጥ። መጨረሻ ላይ መልስልሃለሁ አልኩ እኮ። ይሄ አሁን ጠይቅህን መልስልኝ። ሲያስገባ አውቆ ነው ወይ? በቃ ተው እሺ። አምላክ ሁሉ ነገር ያውቃል ብያለሁ። አንድ ሰው የሚገባው በራሱ ኃጢአት ነው። አምላክ ግን ያ ሰው ሊገባው ሳይገባ የሚለው አስቀድሞ ያውቃል። ጨምርለት ይምራት አዛኝ መሆኑ እዚህ ጋር ይበቃል ማለት ነው። አምላክ ለምሳሌ አንድ ሜትሮሎጂስት ዘደውቅ አንድ ሜትሮሎጂስት ነገ ዝናብ ይመጣል ብሎ 6 ሰዓት ላይ ይመጣል ቢል በዝናቡ ፕሮሰስ ላይ አዎንታዊና አሉታዊ ተጽዕኖ አለው ሜትሮሎጂስቱ? ለዝናቡ መምጣትና ለመምጣት ተጠያቂ ነው? ሰዶቅ አለ አልከኝ። አንድ ሜትሮሎጂስት ነገ ዝናብ ይዘንባል ብሎ ቀደም ብሎ ቢናገርና በተናገረው ባወቀው መሰረት ነገ ዝናብ ቢመጣ በዝናቡ መምጣት ፕሮሰስ ላይ አሉታዊና አዎንታዊ ተጽዕኖ አለው? ገባኝም።
አንድ ሜትሮሎጂስት ነገ ዝናብ ይዘንባል 6 ሰዓት ላይ ብሎ አለ። ከዛ ዝናቡ መጣ። በዝናቡ መምጣትና በዝናቡ ፕሮሰስ ላይ አዎንታዊና አሉታዊ ተጽዕኖ አለው ወይ? ሚና አለው ወይ? ድርሻ አለው ወይ? እሱ ስለተናገረና ስላወቀ ድርሻ ምንም አይነት ድርሻ አይወስድም። እሱ እኮ ማወቁ ከእንትኑ ጋር ምንድን ነው የሚያገናኘው? ኢፌክት ላይ እሱ ምንም አይነት ድርሻ አይወስድም። ዝናቡ መምጣቱ አለመምጣቱ እኮ ማወቁ ነው። ማወቁ ትንቢያ ይባላል። አይ ግምት ነው ሳይሆን እውቀት ላይ የተመሰረተ ነው። አብዛኛው ሜትሮሎጂስቱ ዝናቡ ፕሮሰስ እንዴት እንደሚያደርግ ያንን ነገር ፕሮሰሱ እንዴት እንደሚሄድ አሁን ለምሳሌ ዝናብ ይገምታል ነው ኖ አይደለም፣ እየገምታል አይደለም። እኔ አሁን የጠየቅኩ ምንድነው የአንድ ለምሳሌ ቦይ አለ። ቦዩ ውሃው መስመሩን በደንብ ካወቀ አንድ ሰው ያ ውሃው ፐር ሰከንድ ይሄን ያህል ማይል ከሄደ ከዛ በኋላ በስንት ማይል ውስጥ ውሃው የቱ ጋር እንደሚደርስ ቀድሞውኑ ሊያውቅ ይችላል። አይችልም? ኤግዛምፕል ነው የሰጠው። ይወቅ ያው ከአምላክ ጋር ታነጻጽረውም ኖ አይደለም፣ ማወቁ ነው። አሁን ስለ እውቀት ነው እያወራን ያለ ነው። ማወቁ ችግር የለውም። ቀደም ብሎ ማወቁ ማለት የእሱን አዋቂነት ነው የሚያሳየው እንጂ ለዝናቡ ፕሮሰሱ ላካሄዱ ለምናምን ነገር ራሱ ዝናቡ ነው ራሱ በራሱ የሚሄደው። ስለዚህ አንድ ሜትሮሎጂስትም ነገ በ6 ሰዓት ላይ ዝናብ ይዘንባል ብሎ በጥናቱ መሰረት ቢያውቅ ቀደም ብሎ ቢያውቅ እና ዝናቡ ቢመጣ በዝናቡ መምጣት ላይ የሚኖረው ድርሻና ሚና አለ ወይ? እሱ ያው ግምቱን አስቀንጧል። ዝናቡ ቢዘንብ ባይዘንብ ለግምት አይደለም ያው ሲገምት ደግሞ ከመሬት ተነስቶ አይገምትም። አንድ ሜትሮሎጂስት ስለ ዝናብ ፕሮሰስ እውቀቱ አለው ወይም ደግሞ አንድ ኢኮሎጂስት ስለ ምህዳር የሚባለው ነገር ጥናቱ አለው፣ እውቀቱ አለው። እውቀቱ ስላለው ተናገረ። መናገሩ እውቀቱ መኖሩ የእሱ እውቀት አዋቂ መሆኑ በዝናቡ መምጣት ላይ ፕሮሰስ ላይ አዎንታዊና አሉታዊ ተጽዕኖ አለበት ወይ ነው ጥያቄው። የለውም አልኩ። ስለዚህ ማወቁ ምንም ኢፌክት የለውም፣ ሳይድ ኢፌክት የለውም። ኔጌቲቭ ሳይድ ኢፌክትም የለውም፣ ፖዚቲቭ ሳይድ ኢፌክትም የለውም አይደለ? ወደ ፖይንት ና ማን? ስለዚህ አንድ ሰው ጀነትና ጀሃነም የሚገባው ሰውየው ፍሪ ዊል ላይ ተመስርቶ ነው። አላህም በቁርአን ውስጥ ብዙ ቦታ ላይ ጀሃነም የሚገቡ ሰዎችን በመካዳችሁ ምክንያት እያለ ነው የሚናገረው። ጀነት የሚገቡ ሰዎችን ደግሞ በማመናችሁና በመልካም በመስራታችሁ ምክንያት እንጂ እኔ በማወቂ አይደለም የሚለው። አዋቂነቱ የእሱ ሁሉን አዋቂ ነው። አንተ ስለምታደርገው ነው የሚያውቀው እንጂ እንድታደርገው አይደለም የሚያውቀው። እሱ ስላወቀው አይደለም የምታደርገው። እሺ ያው ጥፋትን ቢሆን ያውቃል ብሎኛል። ጥፋትን ቢሆን ማለት ነው ያውቃል። እሺ ሲወልም እንደምንገባ ያውቃል። እሺ የፈጠረው ፍጥረት ላይ እንደዚህ አይነት ውሳኔ መወሰን ርኅሩህነቱን አያጠፋውም? አዛኝ መሆኑ ስለ እውቀቱ ያውቃል አያውቅም ላይ መጀመሪያ ጨርስ። እሱን ተው፣ እሱን ያዘው። በቃ ያውቃል አያውቅም በሚለው ላይ እሱ ላይ ጨርሳ። እሱ ነው ጥያቄ እኮ መጀመሪያ ላይ። ጥያቄው ካላለቀ ወደ ሌላ ደግሞ የምትሄድ ከሆነ አስቸጋሪ ነው። መጀመሪያ ያውቃል አያውቅም ነው ማወቁ። ለእንትኑ ምንም ችግር የለውም። እሱ መጀመሪያ ጨርስ። ያውቃል አያውቅም የሚለው ላይ ምንም እንትን የለውም፣ ሳይድ ኢፌክት የለውም። ኔጌቲቭን ሳይድ ኢፌክት የለውም። ፖዚቲቭ በቃ እሱ ተጠያቂ አይሆንም በማወቁ ማለት ነው። ሰውየው ጋር ነው ፕሮሰሱ ያለው፣ እኛ ጋር ነው ያለው። ነፃ ፈቃድ ተሰጥቶናል። በእኛ ፍሪ ዊል ላይ ጣልቃ አይገባም። ነፃ ፈቃድ ተሰጥቷል። አዎ አለ፣ ነፃ ፈቃድ አለ። የማድረግ ያለ ማድረግ ማለት ነው። አዎ ፓፕ የሚባል ነገር አለ። ስለዚህ ፓፕ የማድረግም ያለ ማድረግም ፈቃድ ከተሰጠ የምታደርገውን ነገር ነው የምታደርገው ነገር አንተ ማመንም ሳታክ በምታደርገው ነገር አትጠየቅም። እያወቅ በምታደርገው ነገር ደግሞ ትጠየቃለህ። ቁርአን እንደዛ ነው የሚናገረው። ሱረቱል አሕዛብ ምዕራፍ 33 ቁጥር 6 ላይ እያወቃችሁ በምታደርጉት ነገር ኃጢአት ይሆንባችኋል፣ ሳታውቁ በምታደርጉት ነገር ግን ኃጢአት አይሆንባችሁም ነው የሚለው። ስለዚህ ኃጢአት ለመባልም እኮ ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው ብሎ የሚነግር አካል ያስፈልጋል። ስለዚህ አላህ ነቢያትን የሚልከው ለዛ ነው፣ ሁጃ ለማቆም ነው። በሱረቱ ኢስራ ምዕራፍ 17 ቁጥር 15 ላይ መልእክተኛ እስከምንልክ ድረስ የምንቀጣ አይደለንም እና ይላል። ስለዚህ ጀሃነም አንድ ሰው ሊገባ የሚችለው ሆን ብሎ ጤነኛ አእምሮ ያለው ለአቅመ አደምና ለአቅመ ሐዋ የደረሰ ሰው መሆን አለበት። ከዛ በኋላ እንትን የሚለው ማለት ነው። አሁን ጥያቄው ምንድነው? ፍሪ ዊል አለ ወይስ ሳይሆን ሰው ጀሃነም የሚገባውና ጀነት የሚገባው ሰው አስቀድሞ ፈጣሪ ያውቃል ወይስ አያውቅም ነው። ማወቁ
በዛ ነገር ላይ ተጽዕኖ አሉታዊ ተጽዕኖና አዎንታዊ ተጽዕኖ የለውም ነው። ያ ሪዋርድ ኤንድ ፓኒሽመንት ነው፣ ቅጣትና ሽልማት ነው። ፍሪዊል ላይ የተመሰረተ ነው። ፍሪዊል ደግሞ ማለት ማመን፣ መክዳት፣ መቀበል፣ ማስተባበል፣ መታዘዝ፣ ማመፅ፣ እሺ ማለት እምቢ ማለት እንድችል ተደርገን የተፈጠርከው። ሁለቱም ምርጫ አለ ፓፕ የሚባለው ነገር። ስለዚህ የራስ ፍቃድ ካለ ማድረግ ያለ ማድረግ አምላክ እንግዲህ ታምናለህ? ይሄንን ዓለም ላይ አንድ ነገር እሱ ሳያውቅ የምትሰራው ነገር የለ ወይስ እያወቀ ነው የምትሰራው? ያውቀዋል። እሱ አዋቂ ነው፣ ስለምታደርገው ያውቀዋል። ስለዚህ ማያውቀው ነገር ትሰራለህ ማለት ነው። የራስ ፍቃድ ከሆነ እኮ ያውቀዋል ነው እኮ ማወቁ ተጽዕኖ የለውም ማለት ነው። አንድ ሜትሮሎጂስት በነገ ከነገ ወዲያ ምናምን ነገር ዝናብ ይዘንባል ብሎ ቢያውቅ ሜትሮሎጂስቱ ስላወቀ የዝናቡ ፕሮሰስ ላይ ያለው አሉታዊም አዎንታዊም ተጽዕኖ ውስጥ የለበትም፣ እጁ የለበትም ስላወቀ ተብሎ ማለት ነው። አንድ አስተማሪው ተማሪው የትምህርት የክላስ አክቲቪቲ ላይ ያለውን ነገር አይቶ ተማሪው ይሄ ተማሪ ወደቀ፣ ሲወድቅ አስቀድሜ አቅ ነበረ፣ ምክንያቱም ክላስ አክቲቪቲ ላይ እንትና ያጠና ምን አይልም፣ ከዛ አንፃር አቅ ነበረ ብሎ ቢናገር ያለ ማለት የፈለገው ምንድነው? እሱ ስላወቀ ተማሪው ወደቀ ማለት አይደለም። ባይሆን የሱን አካሄድ ሙሉ ስላጠና ነው። ልክ እንደዛው ነው ፈጣሪያችን እኛ ከመፈጠራችን በፊት ስለኛ ያውቃል። ማወቁ ግን በእኛ ፍሪዊል ላይ አዎንታዊና አሉታዊ ተጽዕኖ የለውም። ፍሪዊሉን ለኛ ነው የሰጠን እንድንወስን ማለት ነው። ከዛ አንፃር ነው የሚታየው። ስለዚህ ዓለም ላይ አምላክ ሳያውቀው የሚደረግ ነገር አለ ማለት ነው። እንግዲህ ካልገባ በጣም አስቸጋሪ ነው ያለው። ስለ አምላክ እውቀት እየነገርኩ አምላክ ሳያውቅ የሚደረግ ነገር አለ ብለህ ትላለህ። አምላክ ሳያውቅ የሚደረግ ምንም ነገር የለም። አላህ ሁሉን አዋቂ ነው፣ ሁሉ ነገር ያውቃል። ማወቁ ግን ለዛ ለምታደርገው ነገር ሪስፖንሲቢሊቲ፣ ሞራል አካውንታቢሊቲ ወይም ግብረ ገባዊ ተጠያቂነቱ አንተ ጋር ነው ያለው ነው ብዬ የምልህ። ለዛ ነው ያልኩህ። አላዳመጥከኝም ማለት ነው። ፓፕ የሚባል ነገር ታውቃለህ? በእንትን ላይ በአንትሮፖሎጂ ላይ ነው አላውቅም። ፓፕ ማለት ምን ማለት መሰለ? ፕሪንሲፕል ኦፍ ኦልተርናቲቭ ፖሲቢሊቲ የሚባል ነገር አለ። ሁለት ፖሲቢሊቲ ሳይመጣ አንተ አትጠየቅም። ፍሪዊል ራሱ ፈንክሽን የሚያደርገው ነገር በተፈጥሮ አላህ የሰጠ ነገር ቢሆንም ፈንክሽን የሚያደርገው ግን ሶስት ነገሮች ይፈልጋል። አንደኛ የመጀመሪያ ለአቅመ አደምና ለአቅመ ሐዋ መድረስ ያስፈልጋል። ሁለተኛ ጤነኛ አእምሮ ይፈልጋል። ሶስተኛ መልእክቱን መስማት አለብህ። ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው። እነዚህ ሶስቱ ከሌሉ አትጠየቅም። ለምን ትጠየቃለህ? ምክንያቱም አንደኛ የአእምሮ ችግር ያለበት ሰው ከሆነ ለአቅመ አደምና ለአቅመ ሐዋ ካልደረሰ፣ ከዛ ደግሞ መልእክቱን ካልሰማ በሶስቱ መልኩ ማለት ነው። ለምሳሌ አንተ ይሄ ሴክስ ኦርጋን የተፈጠረው መቼ ነው? እናት ማህፀን ውስጥ ነው አይደል የተፈጠረው? ሰዶክ እናት ማህፀን ውስጥ ነው የተፈጠረው። ግን ፈንክሽን የሚያደርገው መቼ ነው? ለአቅመ ሐዋና ለአቅመ አደም ስትደርስ፣ ፊዚካል ማቹሪቲ ሲኖረ፣ ከዛ በኋላ ስታገባ፣ ሚስት እንትን ስትል ምንድነው ስትዘወጅ፣ ያኔ ያ ነገር ፈንክሽን ማድረግ ይችላል። ከዛ በፊት ፈንክሽን ላይ ያደርግ ይችላል። ልክ ፍሪዊልም እንደዛ ነው። ፍሪዊል ፈንክሽን ለማድረግ የሚያስፈልጉ ሶስት ነገሮች አሉ። አንደኛ ለአቅመ ሐዋና ለአቅመ አደም የሚባል ነገር መድረስ አለበት። ሁለተኛ ጤነኛ አእምሮ ያስፈልጋል። ሶስተኛውና የመጨረሻው ደግሞ እንዳልኩ መልእክቱን መስማት አለበት። ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው፣ ይሄ ነገር ፈርድ ነው፣ ይሄ ነገር ሙስተሃብ ነው፣ ይሄ ነገር መክሩ ነው ብሎ መልእክቱን መስማት አለበት። መልእክቱን ካልሰማ ግን አላህ አይጠይቅም ማለት ነው። ከዛ በኋላ ግን ሰውየው ነው ኃላፊነቱን የሚወስደው፣ ቶታል ሪስፖንሲቢሊቲውን የሚወስደው፣ አጠቃላይ ሁኔታውን የሚወስደው ሰውየው ነው ማለት ነው። ይሄን ይመስላል። አይ ቲንክ መደጋገሙ አሰልቺ እንዳይሆን እዚህ ጋር ይብቃ ማለት ነው። ኢምራን ትቆያለህ? አይደል ኡስታዝ፣ ወደ ማጠቃለያ ጃቢሮ አሰላም አለይኩም። መጨመር የምትፈልገው ነገር ካለ ይጨምር። ከሱ በኋላ ሰበለኝ ይችላል። አይ ምንም የለም። ኦኬ ጀዛከላ። ወሰላሙ አለይኩም። ደህና ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሀይ ኡስታዝ ጀዛከላሁ ኸይር ጀዛ ላይ ቀበለ